ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ተጠፋፍተናል ውድ ቤተሰቦቼ፣ ጠፍቻለሁ። እንግዲህ ወደ ስራዬ ብቅ ብያለሁ። ውድ ተመልካቾች ዛሬ ቀለል ያለ ምግብ አሰራር ይዤላችሁ መጥቻለሁ። ተመልከቱት፣ ትወዱታላችሁ። በጣም ቀላል ነው። እዚጋ ስጋ አለኝ፣ እንዲሁም ድንች፣ ካሮትና ነጭ ሽንኩርት እንዲሁም ቃሪያ አለን እዚጋ ኦቭን የምናስገባባት ሰርቪሷ አለችን፣ ወይም ደግሞ የዳቦ መጋገሪያው ወይ ኬክ የምንሰራበት። እንግዲህ ሽንኩርታችንን እና ቃሪያችንን ሁሉንም ጨማምረናል። ከዛ ስጋችንን እንጨምራለን። ስጋችን በትንንሹ የተከተፈ ነው። ከዛም ድንቻችንን እንጨምራለን። ውድ ተመልካቾች በጣም ቀላል የሆነ አሰራር ነው። ሁሉንም እንደዛ አንድ ላይ ተጨማመርን በኋላ እዚህ ጋር እንግዲህ ትንሽ ቪዲዮ በጠባቡ ሆኖ ወጥቶብኛል፣ በጣም ይቅርታ። እንግዲህ ከሰራሁት በኋላ ከምቶ ብዬ ነው እንትን ያልኩት እንጂ ጠባቡ ነው የሚታየው። እዚህ ጋር ቅመም ነው የጨመርኩት። ውድ ተመልካቾቼ ብዙ አይነት ቅመሞች ናቸው አንድ ላይ ተቀላቅለው የተፈጩ። ከዛ ምርድ ጨምሬበታለሁ። እዚህ ጋር ደግሞ የስጋ መጥበሻው አለ አይደለ? ሶያ ሱሱ እሱን ነው የጨመርኩት። 2 ማንኪያ ጨምሬያለሁ። ካላችሁ ጨምሩበት። ስጋ ስላለው በጣም ቆንጆ ነው። ይሄ ደግሞ ጦስኝ ነው። አሸት አድርገን ጦስኝ እንጨምርበት። ከዛ ጨው እንጨምራለን። ውድ ተመልካቾች እንግዲህ ጨዋችንን ከጨመርን በኋላ ደግሞ ትንሽ ዘይት እንጨምራለን። ዘይታችንን ከጨመርን በኋላ አንድ ላይ እሽት እናደርገዋለን፣ እንዲዋሃድልን ከቅመሙ ከጨው ጋር አንድ ላይ እንዲቀላቀል አብረን እናሸዋለን። እጃችንን ታጥበን እንደዛ አድርገን እንግዲህ ኦቨን ውስጥ ነው የምናስገባው። ውድ ተመልካቾች በነጭ ሩዝ በጣም ነው የሚጣፍጠው። ቀላል የሆነ አሰራር ነው። ሁላችሁም ሞክሩት። ጠፍቻለሁ፣ በእርግጥ በጣም ብዙ ጊዜ ሆኖኛል ቪዲዮ ተለቀኩኝ። እንግዲህ በተለያየ ምክንያት ነው የጠፋሁት። ተመልሻለሁ አሁን ወደ ስራዬ። እንደምታበረታቱ ተስፋ አደርጋለሁ። ላይክ፣ ሼር፣ ኮሜንት እያረጋችሁ አበረታቱኝ ውድ ተከታታዮች። እንግዲህ እዚህ ጋር እንደምታዩት ቃሪያችንን ከላይ ጣል እናደርጋለን። ከዛም አንድ የሻይ ብርጭቆ ውሃ እንጨምርበታለን። ከዛ እንግዲህ ያው ኢትዮጵያ ውስጥ ገስቲር ወይም አልሙኒየም ለማግኘት ከባድ ነው። እኔ ሰርቪሱን ነው ያገጣጠምኩት። አልሙኒየም ያላችሁ ሰዎች በአልሙኒየም ሸፍኑት። እንግዲህ ኦቨን ውስጥ አስገብቼዋለሁ። ከ40 ደቂቃ እስከ 1 ሰዓት ድረስ ይበስላል። እንግዲህ ከ1 ሰዓት አካባቢ ላይ ተገናኝተናል። እንግዲህ በዚህ መልኩ ቆንጆ ነው በስሏል። ትንሽ ደግሞ ከላይ እናቆየዋለን 5-10 ደቂቃ። እዚህ ጋር ነጭ ሩዝ አለኝ የተቀቀለ። እንደዚህ በጎድጓዳ ሳህን ወደታች ጠበቅ እናደርግና በማንኪያ ሳህናችን ላይ እንገለብጣለን። ከዛም ይሄን ይመስላል የዛሬው ምግባችን። ውድ ተመልካቾች እናንተ ትንሽ መረቅ ያለው ከፈለጋችሁ ትንሽ ውሃ ጨመር አድርጉበት መጀመሪያ ላይ። እኔ ግን እንደዚህ በደረቁ ስለፈለኩኝ በደረቁ ነው፣ ግን በዳቦ መመገብ ይቻላል። ትንሽ ውሃውን ጨመር አድርጎ መረቅ ያለው አድርጎ በዛ መልኩ መመገብ ይቻላል። በጣም ነው የሚጣፍጠው። በጣም ቀላል የሆነ ነው፣ ጊዜ የማይፈጅም። ኦቨን ውስጥ አስገብተነው ሌላ ስራ እንሰራለን። ነጭ ሩዛችን ደግሞ 10-15 ደቂቃ የሚፈጅ ነው። ሁሉም ቀላል የሆነ ነው። አንዳንድ ቀን ኢትዮጵያ ውስጥ ላላችሁት አማራጭ ይሆናሉ። ውጭ ያላችሁት ደግሞ ዋና ምግብ ነውና ሞክሩት።